ኦኬ ሰላም ሰላም የተሬ ማሞ ቴክ ካምፕ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቤዚክ ኮምፒውተር ስኪል በባለፈው ክላሳችን አይተናል። ዛሬ ደግሞ ከቤዚክ ኮምፒውተር ስኪል አክቹዋሊ ፕሪቪየስሊ ያየናቸው ምንድን ነው ቶታሊ ኮምፒውተር ማለት ምን እንደሆነ እንደገና ደግሞ ኮምፒውተር ለምን ምን አገልግሎቶች እንደምንጠቀም አይተነዋል። ቪዲዮውን በካርድስ ላይ ስለማስቀምጠው ያላያችሁት የዩቲዩብ ቤተሰብ ካላችሁ እንደገና ቪዲዮውን ተመልሳችሁ ምናልባት ለመጀመሪያ ጊዜ የኮምፒውተር ኮርስ እየወሰዳችሁ ያላችሁ ካላችሁ ወደ እሱ ተመልሳችሁ ኮርሱን እንድታዩት ሪኮሜንድ አደርጋለሁ። ዛሬ ደግሞ ከጀማሪዎች እስከ አድቫንስድ ላሉ ሰዎች የሚሆን ማይክሮሶፍት ኦፊስ ወርድ ቤዚክስ ትሬኒንግ ነው ዛሬ የምናየው። በማይክሮሶፍት ኦፊስ ላይ ወርድ ቤዚክሱን እናያለን ማለት ነው። ማይክሮሶፍት ኦፊስ በጣም ብዙ የሆኑ ፕላትፎርሞች አሉ። ወርድ ፕላትፎርም አለ፣ ኤክሴል ፕላትፎርም አለ፣ ዋን ኖት ፕላትፎርም አለ። በጣም ብዙ የሆነ አክሴስ ፕላትፎርም አለ። እነዚህን ነገሮች አንድ በአንድ እናያቸዋለን ማለት ነው። ይህንን ትምህርት በዚህኛው ሳምንት ነው ይሄኛውን ትሬኒንግ የጀመርነው። ይሄኛውን ትሬኒንግ በሁለቱም ሳይድ ነው እየሰጠን ያለነው። በአካል ለሚገኙት አቬሌብል ለሆኑት በአካል ደግሞ ልናገኛቸው የማንችላቸውን ሪሞት ላይ ያሉትን እንደገና በዩቲዩብ በኦንላይን ነው ኮርሱን እየተከታተሉ ያሉት እና ማይክሮሶፍት ኦፊስ ወርድ ቤዚክስ ትሬኒንግ ይሄ የመጀመሪያ ቪዲዮ ነው። በማይክሮሶፍት ኦፊስ ላይ የመጀመሪያ ቪዲዮ ነው። ምናልባት ሪሰርች የምትሰሩ እንደገና ደግሞ የራሳችሁንም ስራ በስቴሽነሪ ለመስራት ለምትፈልጉ የራሳችሁንም ጽሁፍ በራሳችሁ ቤት በማይክሮሶፍት ኦፊስ ጭናችሁ ለመስራት ለምትፈልጉ ይሄኛው ቪዲዮ በጣም አጋዥ ስለሆነ ይህንን ቪዲዮ በትዕግስት እንድትከታተሉ ቪዲዮውን እስከ መጨረሻ እንድታዩት እና ያለውን ቤዚክ የሆነውን እውቀት እንድታገኙት ከወዲሁ ላሳስባችሁ ይወዳለሁ። የማይክሮሶፍት ኦፊስ ኢንስታሌሽኑን ምናልባት ሌላ ቪዲዮ ይሰራላችኋለሁ። ምክንያቱም ማይክሮሶፍት ኦፊስ ላይ ኮርሱን ከመጀመራችሁ በፊት ወይንም በማይክሮሶፍት ኦፊስ ወርድ ከመስራታችሁ በፊት በቅድሚያ ሁኔታ የሚያስፈልጋችሁ ነገር አለ። ምክንያቱም ማይክሮሶፍት ኦፊስ ራሱ የሆነ ሶፍትዌር ነው። ይህንን ሶፍትዌር በኮምፒውተራችሁ ላይ ልትጭኑት ይገባል ማለት ነው። ምክንያቱም ኮምፒውተራችሁ ላይ ይህ የማይክሮሶፍት ኦፊስ ሶፍትዌር ከሌለው ይህኛውን የማይክሮሶፍት ኦፊስ ልታገኙት አትችሉም። ምናልባት አዲስ ኮምፒውተር ካላችሁ ወይንም አዲስ ዴስክቶፕ ወይንም አዲስ ላፕቶፕ ካላችሁ በመጀመሪያ ደረጃ ማይክሮሶፍት ኦፊስ ከ2000 አይ ቲንክ ከ2007 ይመስለኛል ከ2007 አሁን ላይ እስካለነው ቨርዥን ድረስ እስከ 2000 ኦልሞስት 2000 ፕሪሚየም ሊሆኑ ይችላሉ እስከ 2025 አካባቢ አሉ። እነዚህ ፍሪ የሆኑትን ወይንም አቬሌብል የሆኑትን ለእናንተ ሶፍትዌሩን ዳውንሎድ አድርጋችሁም ይሆናል ወይንም ከሌላውም ሰው በፍላሽ ጭናችሁ በኮምፒውተራችሁ ላይ ስትጭኑት ነው ማይክሮሶፍት ኦፊስ ላይ መስራት የምትችሉት ማለት ነው። ማይክሮሶፍት ኦፊስ ሶፍትዌራችሁን ልትጭኑት ይገባል። እንዴት ይጫናል የሚለውን ማይክሮሶፍት ኦፊስ ኢንስታሌሽን የሚል ቪዲዮ ምናልባት አዲስ ለሆናችሁ ቪዲዮ ይሰራለሁ። በዛ ቪዲዮ መሰረት እንዴት ኢንስቶልድ እንደሚሆን እንደገና ደግሞ እንዴት ማይክሮሶፍት ኦፊስን አግኝታችሁ መስራት እንዳለባችሁ እናያለን። ዛሬ ግን ማይክሮሶፍት ኦፊስ በኮምፒውተራችሁ ኖሯችሁ ግን በማይክሮሶፍት ኦፊስ እንዴት መስራት እንዳለ ለማወቅ ለምትፈልጉ ይሄኛው ቪዲዮ በጣም ጠቃሚ ስለሆነ እንድትከታተሉኝ በፍቅር ጋብዛችኋለሁ። ይሄኛውን ክላስ ኦኬ ደ ወርድ ቤዚክስ እዚህ ጋር ምንድን ነው የምንማረው? በዚህ በቤዚክስ ኦፍ ማይክሮሶፍት ወርድ አፕሊኬሽን ላይ ምንድን ነው የምንማረው? አንደኛ ላውንቺንግ ኤንድ ክሎዚንግ ደ አፕሊኬሽን፣ እንዴት ማይክሮሶፍት ኦፊሳችሁን ከፍታችሁ ስራውን ጨርሳችሁ እንዴት ትዘጉታላችሁ የሚለውን እናያለን። እንደገና ደግሞ አይዴንቲፋይንግ ደ አፕሊኬሽን ኢንተርፌስ፣ የማይክሮሶፍት ኦፊስ ኢንተርፌስ አፕሊኬሽን ኢንተርፌሱ ምን ይመስላል? እንዴት ነው? ለምሳሌ የምንሰራው በየትኛውም በኮምፒውተራችን በምናየው ኢንተርፌስ ላይ ነው እና ይሄኛውን ኢንተርፌስ እንዴት ምን ይመስላል፣ እንዴት ነው መስራት ያለብን የሚለውን እናያለን። እንደገና ደግሞ ታይፒንግ ኢን ዩር ፈርስት ዶክሜንት፣ የመጀመሪያ ዶክሜንታችሁን እንዴት መጻፍ ትጀምራላችሁ?
ማይክሮሶፍት ኦፊስ ወርዳችሁን ጽፋችሁ እንዴት መጻፍ ኢፍ ዩ አር ፎር ዘ ፈርስት ታይም ከሆነ ፈርስት ዶክሜንታችሁ ካልሆነ ደግሞ ቀጥሎ ያሉትን እየሰራችሁ ያላችሁትም ካላችሁ ደግሞ አድቫንስድ በሆነ ቨርዥን እንዴት ታይፕ ታደርጋላችሁ ወይንም ትጽፋላችሁ የሚለውን እናያለን። ጽፋችሁ ከጨረሳችሁ በኋላ ደግሞ ዶክሜንታችሁን እንዴት ሴቭ ታደርጋላችሁ እናንተ በምትፈልጉት ፓዝ ላይ ወይንም በምትፈልጉት ካታጎሪ ልታገኙት በምትችሉበት ቦታ እንዴት ሴቭ ታደርጋላችሁ የሚለውን እናያለን። ሌላኛው ደግሞ ሴቭ ካደረጋችሁ በኋላ በኮምፒውተራችሁ ላይ ሴቭ ካደረጋችሁ በኋላ ኮምፒውተራችሁ ላይ ብዙ አይነት ቦታዎች አሉ። ዴስክቶፕ ላይ ሴቭ ልታደርጉ ትችላላችሁ። ሎካል ዲስክ ሲ ላይ ሴቭ ልታደርጉ ትችላላችሁ። ዩኤስቢ ድራይቭ ካለ ደግሞ በዩኤስቢ ድራይቭ ውስጥ ልትጭኑ ትችላላችሁ። ሃርድ ዲስክ ዲ ካለ ደግሞ ፓርቲሽን ሰርታችሁ ከሆነ ዲ ላይ ኢ ላይ ፓርቲሽን በሰራችሁበት በተለያዩ ቦታዎች ሴቭ ልታደርጉ ትችላላችሁ። በእነዚህ ቦታዎች ሴቭ ካደረጋችሁ በኋላ እንዴት ያንን ዶክሜንት እንደገና ሄዳችሁ ልትከፍቱ ትችላላችሁ የሚለውን እዚህ ጋር እናያለን። ሌላ ደግሞ ምንድነው የምናየው ዩዚንግ ቱል ባርስ በማይክሮሶፍት ኦፊስ ውስጥ በጣም ብዙ የሆኑ ቱል ባሮች አሉ እና እነዚህን ቱል ባሮች እንዴት እናገኛለን? እነዚህን ቱል ባሮች እንዴት እንጠቀማለን? አጠቃቀሙ ምን ይመስላል የሚለውን እናያለን። ሌላኛው ደግሞ ቤዚክ ፎርማቲንግ የምንላቸው አሉ። ለምሳሌ አንድ ጽሁፍን ከጻፋችሁ በኋላ ፎርማቶች አሉ። ጽሁፉ እንደ ድራፍት አይደለም ዶክሜንት የሚሆነው። ያ ዶክሜንት ፎንት ፌስ አለ። ፎንት ፌስ ማለት የጻፋችሁት የጽሁፉ ሳይዝ ሊሆን ይችላል፣ ስታይል ሊሆን ይችላል፣ ከለር ሊሆን ይችላል። እነዚህ ነገሮች እንዴት ይቀያየራሉ? የጻፋችሁትን ፎንት ፌስ እንዴት ለምሳሌ ፎንት ፌስ ማለት ፎንት ታይፕ ታይምስ ኒው ሮማን ሊሆን ይችላል። ምናልባት ደግሞ በፋይንጊዝ በአማርኛ እየጻፋችሁት ከሆነ ደግሞ ዩኒኮድ 1 ዩኒኮድ 2 ዩኒኮድ 3 የሚባሉ የተለያዩ ታይፖች አሉ የጻፋችሁት ጽሁፍ እና የነዛ ጽሁፎች ፎንት ፌስ ምን ይመስላል? እንዴት እንቀያይራለን? ሳይዛቸውን ለምሳሌ 11 12 ሚኒማም ከ11ም ጀምራችሁ እስከ 72 እንዴት አድርጋችሁ ከአንድ ወደ ሌላ ትቀያይራላችሁ? ስታይሉን እንዴት ትቀያይራላችሁ? ለምሳሌ ወርድ አርት ላይ ገብታችሁ አንዳንድ ድምቅ ያሉ ጽሁፎችን ምናምን ነገር ለደብዳቤ እንደገና ደግሞ ለሪስ ሲሆን ምናምን ነገር እንዴት ስታይሉን ትቀያይራላችሁ? እንደገና ደግሞ ዶክሜንት በምትጽፉበት ጊዜ በጣም ማራኪ እንዲሆን ከፈለጋችሁ ደግሞ ከለር እንዴት ትቀያይራላችሁ ምናምን የሚለውን ነገሮችን ነው እዚህ ጋር የምናየው። ሌላኛው ደግሞ ፕሌይንግ አራውንድ ዊዝ ፓራግራፍ ጀስቲፊኬሽን፣ ኢንዴንቴሽን፣ ስፔሲንግ እናያለን። እነዚህ ነገሮች ደግሞ ፓራግራፋችሁን ጽፋችሁ በኋላ ምናልባት እናንተ ሪሰርች እየሰራችሁ ሊሆን ይችላል፣ ፕሮጀክት ዶክሜንቴሽን እያዘጋጃችሁ ሊሆን ይችላል፣ እንደገና ደግሞ የራሳችሁ የሆነውን ጽሁፍ መጽሐፍ እየጻፋችሁ ሊሆን ይችላል። በእንደዚህ አይነት ጊዜ ላይ ጽሁፋችሁ በጣም ፕሮፌሽናል እንዲሆን ጽሁፋችሁ በጣም ትክክለኛ እንዲሆን እንዴት ጀስቲፋይ ታደርጋላችሁ? አላይንሜንቱን እንዴት ታዘጋጃላችሁ? የምንለውን ነገር እናያለን። እነዚህ አላይንሜንት የምንላቸው ወደ የተለያዩ አሉ። ሌፍት አላይንሜንት አለ፣ ራይት አላይንሜንት አለ፣ ጀስቲፊኬሽን አለ። እንዴት እነዚህን ነገሮች እናስተካክላለን? ኢንዴንቴሽን የምንለው አለ፣ ሳይዚንግ አለ፣ ስፔሲንግ የምንለው እነዚህን ለምሳሌ አንዱ ጽሁፍ ከአንዱ ጽሁፍ ምን ያህል ነው መራራቅ ያለበት፣ ምን ያህል ነው መቀራረብ ያለበት የሚባሉት ነገሮች አሉ። ስፔሲንጎች አሉ። መሀል ላይ የምንለው ኖርማል የምናውቀው ስፔሲንግ አይደለም። ለምሳሌ የሆነ ጽሁፍ ከጻፍን በኋላ ስፔስ ነክተን የምናጠጋገው አይነት ስፔሲንግ አይደለም። ፕሮፌሽናል እንዲሆን ጽሁፋችሁ በጣም ማራኪ እንዲሆን ጽሁፋችሁ ትክክለኛ በጣም ፕሮፌሽናል የሆነ የኮምፒውተር ባለሙያ ወይንም ፕሮፌሽናል የሆነ ኮምፒውተር እንትን ያለ ሰው የተማረ ሰው ጽፏል እንዲባል እነዚህን ነገሮች ኢንዴንቴሽንን፣ ስፔሲንግን፣ ጀስቲፊኬሽንን እንዴት መጠቀም እንደምትችሉ እናያለን። እንደገና ደግሞ ማኒፑሌቲንግ ቴክስት ስሩ ሰሌክት፣ ከት፣ ኮፒ ኤንድ ፔስት እነዚህን ነገሮች በሾርት ከት ሊሆን ይችላል። ለምሳሌ ቴክስቶችን እንዴት ሰሌክት እናደርጋለን፣ እንዴት ከት እናደርጋለን፣ እንዴት ኮፒ እናደርጋለን፣ እንዴት እንደገና ደግሞ ከሆነ ዶክሜንት ላይ ለምሳሌ ኤግዚስቲንግ ዶክሜንት አላችሁ። የሆነ ኤግዚስቲንግ ዶክሜንት ብኖራችሁ ከዛ ዶክሜንት ላይ የሆነ ነገር ወይ ከዌብሳይት ሊሆን ይችላል ወይ ከሌላ ኤግዚስቲንግ ዶክሜንት ካላችሁ ሪሰርች ካላችሁ ዶክሜንቴሽን እንዴት ጽሁፎችን ወደዚህ ታመጣላችሁ? እንዴት ሴሌክት ታደርጋላችሁ? ካፒ ታደርጋላችሁ? ከት ታደርጋላችሁ? ያመጣችሁትንም እንዴት በትክክለኛ ቦታ ፔስት ታደርጋላችሁ? የምንለውን ነገሮች እናያለን ማለት ነው። ኦኬ ሌትስ ፕሮሲድ። በመጀመሪያ
ማይክሮሶፍት ኦፊስ ኮምፒውተራችሁ ላይ ጭናችሁ ከሆነ ማይክሮሶፍት ኦፊስን በኮምፒውተራችሁ ላይ ጭናችሁ ከሆነ ለምሳሌ እኔ የማሳያችሁ በጣም ከቆየ ከማይክሮሶፍት ወርድ 2003 ነው። አሁን 25 አካባቢ ደርሷል። ኖርማሊ ሁሉም አጠቃቀሞቹ ተመሳሳይ ስለሆኑ ከዚህ ላሳያችሁ። ናቪጌት ቱ ስታርት ኮምፒውተራችሁ ላይ ስታርት ወይንም ዊንዶ በተንን አንዴ እነካለን። ዊንዶ በተን የኮምፒውተራችንን ዊንዶ በተን አንድ እነካለን። ዊንዶ በተን ማለት አራት መስኮት የሚመስሉ እነዚህ አራት ማዕዘን ያለበትን ኪቦርዳችሁ ላይ ፈልጋችሁ አንዴ ትነኩታላችሁ። ከነካችሁት በኋላ ኦል ፕሮግራምስ የሚለው ይመጣል። ኦል ፕሮግራምስ የሚለው ይመጣል። ምናልባት በፊቶቹ ላይ ኦል ፕሮግራምስ ይመጣል፣ በአሁኖቹ ላይ ግን ቀጥታ ፕሮግራሞቹ ናቸው የሚመጡት። በፊቶቹ ላይ ኦል ፕሮግራምስ የሚለው ሊንክ ራሱ ይመጣል። በአሁኖቹ ላይ ግን በሌቴስት በሆኑ ማይክሮሶፍት ኦፊሶች ላይ አሁን የሚመጣው ምንድን ነው? ቀጥታ ኦፊሶቹ እንትኖቹ ይመጣሉ፣ ፕሮግራሞቹ ይመጣሉ። ከዚያ ፕሮግራሞች ውስጥ እናንተ ምን ትመርጡታላችሁ? ማይክሮሶፍት ኦፊስ የሚለውን ፈልጋችሁ ትመርጣላችሁ። ማይክሮሶፍት ኦፊስ የሚለውን በአልፋቤት ነው የምትሄዱት። በአልፋቤት ስትሄዱ ኤም አልፋቤት ጋር ስትደርሱ ማይክሮሶፍት ኦፊስ የሚል አለ። ከዛ ማይክሮሶፍት ኦፊስ ላይ አንዴ ትነኩታላችሁ። ማይክሮሶፍት ኦፊስ ላይ ከነካችሁት በኋላም አላለቀም። ቅድም እንዳልኳችሁ ማይክሮሶፍት ኦፊስ ቱሎች ብዙ ናቸው። ኤክሴል አለ፣ ፓወርፖይንት አለ፣ ዋን ኖት አለ፣ አክሰስ አለ፣ ኤክሴል አለ። በጣም ብዙ ናቸው ያሉት። ከነዛ ውስጥ እኛ አሁን መስራት የፈለግ ነው ማይክሮሶፍት ኦፊስ ወርድ ላይ ስለሆነ ማይክሮሶፍት ኦፊስ ወርድ የሚለውን አንዴ ትነኩታላችሁ። ማይክሮሶፍት ኦፊስ ወርድ የሚለውን ትነኩታላችሁ። ማይክሮሶፍት ኦፊስ ወርድ የሚለውን አንዴ ከነካችሁት በኋላ እንደዚህ አይነት ፔጅ ዲስፕሌይ ይሆንላችሁ። እንደዚህ አይነት ምንም አይነት ነገር ያልተጻፈ ቱልባሮች ያለበትና ነፃ የሆነ ወረቀት ያለበትን ፔጅ ታገኙታላችሁ። አሁን እዚህ ጋር በቀስት እያያችሁ እንደሆነ በእርግጠኝነት እንትን እላለሁ። ታይትል ባሮች አሉ። ታይትል ባር ማለት ለምሳሌ የዶክሜንታችሁ ስም ነው። ይሄ ዶክሜንት ዋን የሚለው የዶክሜንታችሁ ስም ነው። በኋላ ሴቭ ስታደርጉት እንዴት ይህንን ስም ቀይራችሁ በራሳችሁ ስም እንዴት ሴቭ እንደምታደርጉት እናያለን። ታይትል ባር ላይ የእናንተን ስም ታዩታላችሁ። የዶክሜንታችሁን ስም ማለት ነው። ለምሳሌ ዶክሜንታችሁ ሪሰርች ሊሆን ይችላል፣ ዶክሜንቴሽን ፎር ፕሮጀክት ሊሆን ይችላል፣ ፕራይቬት ዶክሜንት ሊሆን ይችላል፣ እንደገና ሌተር ሊሆን ይችላል፣ ለሰው የሚጽፉት ደብዳቤ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ለእንደዚህ አይነት ነገር ዶክሜንት ዋን የሚለው ቦታ ላይ ስም ይሰጣል። እንዴት ስም ይሰጣል የሚለውን ሌተር እናያለን። ሌላኛው እነዚህ ሜኑ የምንላቸው አሉ። ሜኑ የምንላቸው አንዴ ስንነካ ብዙ ነገሮችን የሚመጡ እነዚህ አሁን ለምሳሌ ሜኑ ላይ ነው ሴቭ አደራረግ ያለው ሜኑ ላይ ነው። ፓዛችንን ለምሳሌ ሴቭ የምናደርግበትን ፓዝ የምንቀይረው እዚህ ሜኑ ላይ ነው። ብዙ ነገሮችን ሜኑ ላይ ነው የምናገኘው። ማለት ሜኑ ማለት ጀስት ሆቴል ገብታችሁ ብዙ አይነት ዝርዝሮችን እንደምታገኙ ሁሉ የዚህ የወርዱንም ብዙ አይነት ዝርዝሮችን የምታገኙት ሜኑ ላይ ነው ማለት ነው። ቱልባር የምንላቸው አሉ። እነዚህ ቱልባር የምንላቸው በዋን ተች ስራዎቻችንን የሚሰሩልን ለምሳሌ የመጀመሪያ ቱልባር ላይ አሁን እዚህ ጋር ቀስቱ የሚያሳየን ቱልባር አንዴ ስንነካ ሴቭ የሚያደርግልን ቱልባር አንዴ ስንነካ ሶስተኛ ላይ ያለውን ቱልባር ነው ያወራሁኝ ያለሁት። አንዴ ስንነካ ሴቭ የሚያደርግልን የጻፍነውን ዶክሜንት አንዴ ስንነካ ሴቭ ያደርግልናል። ስም ሰጥተነዋል። በዛች ፎልደር፣ በዛች ስም፣ በዛች ፓዝ የጻፍናትን ዶክሜንት ሴቭ ያደርግልናል። አራተኛ ላይ የምናያት ከርሰር ነች። ከርሰር ማለት በዚህ ኖርማል ከርሰሩ ቀስት ነበር አይደለ? ኖርማል ከርሰሩ ቀስት ነበር። ማይክሮሶፍት ወርድ ላይ ስንመጣ ግን ከርሰሯ ቀስት አይደለችም። ከርሰሯ ቀስት ሳትሆን ካፒታል አይ የምትመስል ብልጭ ብላ ጀስት ብሊንክ የምታደርግ ጠፍታ የምትመጣ አይነት ቀስት ነች የምትገኘው። ቀስት አይደለችም። ይሄኛው ቀስት ለማመልከት ነው የተጠቀምንባት። ይችኛዋ ላይ የምታዩት ግን ጠፍታ የምትበራ ጀስት ካፒታል አይ የምትመስል ነች። ኖርማል ከርሰር አይደለችም። ኖርማል አሁን ለምሳሌ ኮምፒውተራችን ላይ የምንጠቀማት ከርሰር ቀስት ነች። እሷ አይደለችም እዚህ ጋር የምናገኛት። ሌላኛው ይሄ የምታዩት ዶክሜንቱ ነጩ ዶክሜንቱ ኒው ኤምፕቲ ዶክሜንት ነው። ምንም የሌለበት ባዶ ወረቀት። ምክንያቱም እኛ ልንሰራበት ልንጽፍበት ነው የገባ ነው። ስለዚህ የምናያት ምንድን ነው? ኒው ኤምፕቲ ዶክሜንት ነው። እዚህ ጋር አይታችሁ ከሆነ ዊንዶ ኮንትሮል የሚል አለ እዚች ጋር ታች
ዊንዶው ኮንትሮል ላይ ምንድነው ያሉት? ዊንዶው ኮንትሮል ላይ ምናልባት ጀማሪ ከሆናችሁ ስለ እነዚህ ነገሮች ታዩታላችሁ። ቀስት ማለት በዛ ቀስት ላይ ያሉት የመቀነስ ምልክቷ ሚኒማይዝ አድርግልኝ ማለት ዶክሜንት እየጻፋችሁ እናንተ ሌላ ፕሮግራም ፈለጋችሁ፣ ለምሳሌ ኮምፒውተራችሁን ዶክሜንት እየጻፋችሁ ቴሌግራም መጠቀም ብትፈልጉት ቀስቷን ምልክት ስትነኩት ምን ይሆናል? ሳይጠፋ ዶክሜንታችሁ ሳይጠፋ ሚኒማይዝድ ይሆናል፣ ይቀመጥልናል። የት? በታስክ ባር ላይ። ታስክ ባር ላይ ይደበቃል፣ ፋይል ውስጥ ይደበቃል። ይደበቅና እንደገና በምትፈልጉት ጊዜ ማይክሮሶፍት ኦፊስን አንዴ ስትነኩት ደግሞ ራሱ ይበራል። እነዚህ ዊንዶው ኮንትሮል ናቸው፣ ዊንዶው ኮንትሮል ናቸው የሚባሉት። ሁለተኛ ላይ የምታዩት አራት ማዕዘን ደግሞ ማክሲማይዝ ነው። ማክሲማይዝ ማለት ምናልባት ማይክሮሶፍት ወርድን እናንተ አጥባችሁት ሌላን ነገር ጎን ለጎን ለመጠቀም ብላችሁ አጥባችሁ እየተጠቀማችሁ ከሆነ እና ይሄኛውን ደግሞ እናንተ ሌላ ስራ አልሰራም ብቻውን በኮምፒውተር ላይ መስራት እፈልጋለሁ የምትሉ ከሆነ ያችን አራት ማዕዘን ስትነኩት ይሰፋላችሁ። ሶስተኛ ላይ የምታዩት ኤክስ ነው። በቀይ ያለው ኤክስ ማለት ሴቭ አድርጋችሁታል፣ ጨርሳችሁታል። መውጣት ብትፈልጉ ያችን ኤክስ ስትነካላችሁ ይዘጋላችኋል ማለት ነው። በዚህ እነዚህ ሶስቱ ነገሮች እዚህ ማይክሮሶፍት ወርድ ላይ ብቻ ሳይሆን በሁሉም ቦታ ላይ ዊንዶው ኮንትሮል ናቸው ያሉ ናቸው። የትኛውንም ፋይል ስትከፍቱ እነዚህ ሶስቱ ነገሮች በራስጌ ላይ ታገኙታላችሁ። ምክንያቱም ዊንዶው ኮንትሮል ናቸው። የእናንተን ዊንዶው የተከፈተውን የኮምፒውተራችሁን መስኮት የሚቆጣጠረው እነዚህ ሶስቱ ነገሮች ናቸው። ማይነስ ምልክት፣ አራት ማዕዘን እና ኤክስ ማለት ነው። ኦኬ ሌትስ ፕሮሲድ። አሁን ሜኑ እና ኤግዚትን እንየው። ሜኑ እና ኤግዚትን እንየው። በኮምፒውተሩ ላይ እንደምታዩት ክሊክ ኦን ኤኒ ኦፍ ደ ሜኑ ይላል። አሁን ሜኑዎቹን እያያችሁት ነው። እነዚህ ፋይል፣ ኤዲት፣ ቪው፣ ኢንሰርት፣ ፎርማት፣ ቱል፣ ቴብል፣ ዊንዶው ሄልፕ የሚሉ ነገሮች አሉ። ሉክ አት ዘ ሊስት ኦፍ ቲንግስ ቱ ትራይ ኤግዚት። አሁን እዚህ ጋር ዩት ሙሉን ዩት። ፋይልን ስትነኩት ቅድም እንዳልኳችሁ ሜኑ ማለት ለጀስት ሆቴል ገብታችሁ ሜኑ ሲባል ምንድነው ትዝ የሚላችሁ? ዝርዝር አይደለ? የምግብ ወይም የመጠጥ ዝርዝር። ልክ እንደዛ ሜኑን ስትነኩት ዝርዝር ነው የሚመጣው። የተለያዩ ነገሮች ዝርዝር ይመጣሉ። እነዛን ዝርዝሮች ታዩታላችሁ። ኒው አለ። ለምሳሌ ሜኑ ላይ ስትነኩት አዲስ ዶክሜንት ልትጽፍ ነው ወይ ነው። ኒው ማለት አዲስ ዶክሜንት ልትጽፍ ነው ወይ ነው። ያንን ነው እየጠየቀ ያለው። ሁለተኛ ላይ ደግሞ ኦፔን ነው የሚለው። ኦፔን ማለት ሌላ ዶክሜንት አለኝ፣ ኤዲት ማድረግበት ዶክሜንት አለኝ፣ ያንን መክፈት እፈልጋለሁ የምትሉ ከሆነ ደግሞ ኦፔንን ትከፍቱታላችሁ። ምናልባት ደግሞ ጨርሳችሁታል፣ ሰርታችሁታል፣ መውጣት ትፈልጋላችሁ። ክሎዝ የሚለውን ከነካችሁ ደግሞ ለመውጣት፣ ክሎዝ የሚለውን ነገር ስትነኩት ምን ይሆናል? ለመውጣት ማለት ነው። አራተኛ ላይ ደግሞ ሴቭ የሚለው ነገር አለ። በዚህ እዚህ ጋር ሁለት ነገሮች አሉ። ሴቭ እና ሴቭ አስ ሁለታቸውም ተግባራቸው አንድ ነው። የሰራችሁትን ዶክሜንት ሴቭ ለማድረግ ነው፣ ለማስቀመጥ ነው፣ ለሌላ ጊዜ ለማስቀመጥ ነው። ግን ልዩነት አላቸው። ምንድነው ልዩነታቸው? ሴቭ ማድረግ ስም ሳትሰጡ ያለበትን ቦታ ባለበት ቦታ በተሰጠው ስም ሴቭ ልታደርጉ ስትፈልጉ ሴቭ ትላላችሁ። ባለበት ቦታ በነበረበት ስም ሴቭ ልታደርጉ ስትፈልጉ ሴቭ ትሉታላችሁ። የነበረውን ቦታ ልትቀይሩ እንደገና ደግሞ የነበረውንም ስም ወደ ሌላ እናንተ ልታስታውሱ ወይንም ዶክሜንቱን በሚመጥን ስም ቀይራችሁ ልታስቀምጡ ስትፈልጉ ግን ሴቭ አይደለም የምትሉት፣ ሴቭ አስ ትላላችሁ። ሴቭ አስ ብላችሁ ለእናንተ ለዶክሜንታችሁ የሚመጥነውን ስም፣ ሁለተኛ ደግሞ ዶክሜንታችሁን ሌላ ጊዜ ልታገኙት በምትችሉበት ቦታ ሴቭ አስ ብላችሁ ልታስቀምጡ ትችላላችሁ። ይሄኛው ሴቭ አስ ዌብ ፔጅ የምንለው ጀስት ለምሳሌ ሌላው ሰው እንዳይረዳ እናንተ በዌብ ፔጅ መልክ ልትወስዱ ሲፈልጉ አስ ቢግነር ይሄ ነገር አያስፈልግም። ሌላኛው ፋይል ሰርች አለ፣ ፐርሚሽን አለ፣ ዌብ ፔጅ ፕሪቪው አለ፣ ፔጅ ሴትአፕ አለ፣ ፕሪንት ፕሪቪው አለ። እንደገና ደግሞ የሰራችሁትን ወደ ፕሪንት ልታደርጉ ከሆነ ፕሪንት አለ። ሌላኛው ደግሞ ሴንድ ቱ አለ። ለምሳሌ የሰራችሁትን ፕሮጀክት ወይንም የሰራችሁትን ዶክሜንት ለሌላ ሰው ልትልኩ ስትፈልጉ ሴንድ ቱ ልትሉ ትችላላችሁ። እዚች ጋር አሁን እናንተን ኤክሰርሳይዝ ለማድረግ የፈለግኩት ኤግዚትን ነበር፣ ግን
ጠቅላላ በሜኑ ላይ ያሉት ነገሮችም ምን ይመስላሉ የሚለውን ሀሳብ ልነግራችሁ ስለፈለግኩኝ ነው። ግን እዚች ጋር ኤክሰርሳይዝ ልናደርግ የፈለግነው ምንድን ነው? ጀስት ኦል ኦፍ ዲስ ሜኑ እንትን ናቸው። ሜኑዎቹ እያንዳንዳቸው የራሱ የሆነ ፐርፐዝ አለው። የራሱ የሆነ ፐርፐዝ አለው። የራሱ የሆነ ፐርፐዝ ቢኖረውም አሁን ላይ ግን ላሳያችሁ የሚፈልገው ኤግዚት that's how you to close the word application. You can also use the window control. window controlን ልትጠቀሙ ትችላላችሁ። ቅድም ነግሬያችኋለሁ። window controlን ልትጠቀሙ ትችላላችሁ። ግን window controlን ሳይሆን እናንተ as professional ወርድን ከፍታችሁታል። ስለዚህ በወርድም ዘግታችሁ መውጣት ስለምትችሉ ወርዱን ዘግታችሁ መውጣት ስለምትችሉ ኤግዚት የሚለው መጨረሻ ላይ ያለው ኤግዚት አድርጋችሁ ዊንዶውን ዘግታችሁ ልትወጡ ስትፈልጉ ኤግዚትን ትነኩታላችሁ ማለት ነው። ኤግዚትን ትነኩታላችሁ። ኦኬ whenever you launch the word it gives a new word document. መቼም ቢሆን ወርዳችሁን ስትከፍቱት ለመጀመሪያ ጊዜ ወርዱን ስትከፍቱት it gives you new document ነው። ንጹህ የሆነ የመጀመሪያ ወረቀት ነው የሚሰጣችሁ። ንጹህ የሆነ ለመጀመሪያ ጊዜ ስትከፍቱት ምንድነው የሚከፍተው? ዶክመንት ነው። ኒው ዶክመንት። ዶክመንት ኢዝ ኤምቲ ነው። ምንም አይነት ነገር የሌለ ባዶ የሆነ ዶክመንት ነው። ባይ ዲፎልት ዶክሜንቶች ስም አላቸው። ባይ ዲፎልት ያላቸው የዶክሜንት ስም ዶክሜንት 1 ነው የሚባለው። ባይ ዲፎልት ዶክሜንት 1 ነው የሚባለው። ዶክሜንት 1 the name is displayed on the title bar ላይ በታይትል ባር ላይ ዶክሜንት 1 የሚል ስም ይቀበላል። ይሄንን you can either continue editing document 1 or open another saved word document ማለት ነው። እናንተ ይሄንን የተሰጠውን ዶክሜንት 1 የሚለውን ስም ከፈለጋችሁት በዛ ዶክሜንት 1 በሚለውም ስም ትቀጥላላችሁ። አይ አልፈልግም እኔ ሊቀይር ይፈልጋለሁ የምትሉ ከሆነ ደግሞ ኦፕን አናዘር ሲቪዲ ወርድ ዶክሜንት የሚለውን ከፍታችሁት ይህንን ዶክሜንት ወደ ሌላ ስም ለእናንተ በሚመች ስም መቀየር ትችላላችሁ ማለት ነው። ኦኬ አሁን ጀስት ታይፒንጉ ላይ እንምጣ። ታይፒንጉ ላይ ስንመጣ ደግሞ ኤክሰርሳይዝ ቤዚክ ኪቦርድ ስኪል ነው። አሁን እዚህ ጋር ያለው ቤዚክ የሆነ ኪቦርድ ስኪል ነው። ጀስት ኮምፒውተራችሁን ወይም ላፕቶፓችሁን ወይም ስልካችሁን የምትጠቀሙ ከሆነ ኦፍኮርስ ትችላላችሁ፣ መጻፍ ትችላላችሁ። የራሳችሁን የሆነ ደስ የሚላችሁን ዶክሜንቱን አሁን የመጀመሪያውን ንጹህ ዶክሜንት ከከፈታችሁ በኋላ ስማችሁን ወይንም ጻፉ። ወይንም ደስ ካላችሁ ደግሞ በጣም ሎንግ የሆነ ነገር ለታይፒንግም ለጽሁፋችሁ ጀስት ማለማመጃ እንዲሆን ታይፕ ዩር ፉል አድሬስ ሊሆን ይችላል። ለምሳሌ ሙሉ ስማችሁን ወይንም መኖሪያ አድራሻችሁን ወይንም ያላችሁን የትምህርት ደረጃችሁን ወይንም የስራ ሁኔታችሁን ወይም የቀን ውሏችሁን ምናምን በዶክሜንታችሁ ላይ ጻፉት። ሂንት ቱ ጌት ኦን ኒው ላይን ፕሬስ ኢንተር። ምናልባት እየጻፋችሁት በጣም እየረዘመባችሁ አዲስ መስማር ለመጀመር እያሰባችሁ እየረዘመባችሁ ካስቸገራችሁ በኪቦርዳችሁ ላይ ያለውን ኢንተር ትጠቀማላችሁ። ማለት ይሄኛው አዲስ መስማር ነው ማለት ነው። የሆነ መስማር እየጻፋችሁ አሁን በስክሪፕቱ እየጻፋችሁ ፉል ስቶፕ ካደረጋችሁ በኋላ እንደገና አዲስ መስማር ለመጀመር ትፈልጉ የለ ልክ እንደዛ ኮምፒውተራችሁም እንዲያደርግላችሁ የምትፈልጉ ከሆነ ጽፋችሁ መጨረሻ የለውም ኮምፒውተር። እናንተ ኢንተር ሲታደርጉ ነው ወደ መጀመሪያው መጥቶ እንደ አዲስ የሚጀምርላችሁ። ኢንተር ታደርጋላችሁ፣ አዲስ ዶክሜንት መጻፍ ይጀምርላችኋል። ምናልባት ደግሞ እየጻፋችሁት ከተሳሳታችሁ ወይም ስህተት የሆነ ነገር ታይፕ ካደረጋችሁ ዲሊት ሳምቲንግ የሚል አለ። ባክስፔስ ኪ አለ። ወደ ኋላ የዞረ ቀስት ወደፊት ሳይሆን ወደ ኋላ የዞረ ቀስት አለ ኮምፒውተራችሁ ላይ። እሱን ስትነኩት ያችን ይደልትላችኋል ማለት ነው። ይደልትላችኋል። ኦኬ ከዛ ጻፋችሁት። በኒው ላይንም አድርጋችሁታል። ስማችሁን ጽፋችሁታል። አድራሻችሁን ጽፋችሁታል። ስራችሁን ጽፋችሁታል። የስራ አድራሻችሁን ወይም የቀን ውሏችሁን ጀስት ሳምቲንግ ጽፋችሁታል። ከጻፋችሁ በኋላስ
ፋይሉን ሴቭ ማድረግ ፈለጋችሁት፣ የጻፋችሁትን ፋይል ሴቭ ለማድረግ ፈለጋችሁት። ምክንያቱም ጻፋችሁ ማለት ሴቭ ተደረገ ተቀመጠላችሁ ማለት አይደለም። ጀስት ጽፋችሁታል እንጂ አሁን የጻፋችሁትን ነገር ጀስት ማስቀመጥ ፈለጋችሁ ኮምፒውተራችሁ ላይ ሌላም ጊዜ ማግኘት ፈለጋችሁ። ይህን ምንድን ነው የምታደርጉት? ቅድም እንዳልኳችሁ ሜኑ ፋይል ሜኑን አንዴ ትነኩታላችሁ። ፋይል ሜኑን አንዴ ትነኩትና አሁን እዚህ ጋር ሁለት ነገር ነው ያለው። ይህንን ፋይል የምታስቀምጡት በሁለት ወይ ነው። ወይ ሴቭ ብላችሁ ዶክሜንት ዋን በሚለው ዲስክቶፕ ላይ ከሆነ ዲስክቶፕ ላይ፣ ሎካል ዲስክ ዲ ላይ ከሆነ ጀስት በነበረበት ዲፎልት በዲፎልት ኮምፒውተሩ ለማስቀመጥ በፈለገበት ያስቀምጥልኝ፣ እኔ ፋይንድ አድርጌ ዶክሜንት ዋን ብዬ ፋይንድ አድርጌም አገኘዋለሁ ብላችሁ አስባችሁ ከሆነ ጀስት ሴቭ ትላላችሁ። ግን ዶክሜንቱን እኔ በፈለግኩት ጊዜ ለማግኘት በሚመቸኝ በሆነ ቦታ ላይ አስቀምጠዋለሁ ብላችሁ አስባችሁ ከሆነ ምንድነው የምታደርጉት? ሴቭ ሳይሆን ሴቭ አስ ሴቫስን አንዴ ስትነኩት የት ማስቀመጥ እንዳለባችሁ እና ምን ብላችሁ ማስቀመጥ እንዳሰባችሁ ይጠይቋችኋል ኮምፒውተሩ። ያኔ ለምሳሌ መጀመሪያ የምትጽፉት የመጀመሪያ ዶክሜንት ከሆነ ዲስ ኢዝ ማይ ፈርስት ዶክሜንት ብላችሁ ጽፋችሁ የት ሴቭ ማድረግ ትፈልጋላችሁ ካለ ደግሞ ማይ ወርድ ትሬኒንግ ፎልደር ውስጥ ለምሳሌ ኮምፒውተራችሁ ላይ ምናልባት ፎልደር ክሬት ማድረግ ምናምን የሚከብዳችሁ ከሆነ ሌላ ቪዲዮ ይሰራላችኋሉ። የሆነ ፎልደር ክሬት አድርጋችሁ የራሱ የሆነ ፎልደር ለምሳሌ አሁን የቤዚክ ኮምፒውተር ስኪል ትሬኒንግ ላይ ነን አይደለ? ቤዚክ ኮምፒውተር ስልጠና ላይ ነን። ስለዚህ ለዚህ ለቤዚክ ኮምፒውተር ስልጠናዎች ምናልባት የሚለቃቸውን ቪዲዮዎች ዳውንሎድ አድርጋችሁ ያስቀመጣችሁትን ወይንም የሰሯቸውን ስራዎች ዳውንሎድ አድርጋችሁ የምታስቀምጡትን እንደገና ኢንተርኔት ላይም ሴቭ የምታደርጉትን ነገር እንደገና ደግሞ ዶክሜንት ላይ የተለማመዳችሁትን ነገር እንዴት የሆነ ፎልደሩን ክሬት አድርጋችሁ በዛ ፎልደር ውስጥ የሰራችሁትን ስራ እያንዳንዱን ነገር አሬንጅ አድርጋችሁ እዛ ፎልደር ውስጥ ብቻ ለምሳሌ የፎልደር ስማችሁን ይሄ የኮምፒውተር የመሰረታዊ ኮምፒውተር ስልጠና ፎልደር ነው ብላችሁ ሴቭ ታደርጉትና እያንዳንዱን ነገር እዛ ብቻ እንዴት ሴቭ እንደምታደርጉት ጀስት የሆነ ቪዲዮ ይሰራላችኋለሁ። ምናልባት ግን ፎልደር ክሬት አደራረግን የምታውቁ እና ክሬትድ በሆነ ፎልደር ውስጥ ደግሞ ፋይሎችን ማስቀመጥ የምትችሉ ከሆነ የሰራችሁትን ስራ እንዳለ የት ነው ሴቭ እያደረጋችሁ የምታስቀምጡት? ጀስት እዛ ቤዚክ ኮምፒውተር ስኪል ትሬኒንግ ውስጥ ሴቭ አስ ልትሉ ትችላላችሁ ማለት ነው። ይህንን ሴቭ አስ የምታገኙት በፋይል ሜኑ ውስጥ ነው። ኦኬ ሌትስ ፕሮሲድ። አሁን እዚህ ጋር ነው ቅድም ያልኳችሁ ወርድ ዊል አስክ ዩ ዌር ቱ ሴቭ ደ ፋይል። ይሄ ሴቭ አስ ስትሉ ማለት ነው። አሁን ዶክሜንታችሁን እያያችሁት ነው። ዶክሜንታችሁ ሴቭ አስ ስትሉት የት ነው ሴቭ ልታረገኝ የፈለግከው ብሎ እየጠየቀ ነው። ወርድ ዊል አስክ ዩ ዌር ቱ ሴቭ ደ ፋይል። ከዛ ቤስት ፕሌስ ትመርጣላችሁ። ማይ ዶክሜንትስ፣ እንደገና ደግሞ ማይ ቤዚክ ኮምፒውተር ስኪል ትሬኒንግ ፎልደር፣ ማይ ፈርስት ትሬኒንግ ፎልደር ጀስት የራሳችሁ ስም ወይም በቤተሰባችሁም በፈለጋችሁት በጓደኛችሁም ስም ምናምን ነገር ፎልደር ክሬት አድርጋችሁ ይሆናል ጀስት እዛ ቦታ ላይ ታስቀምጣላችሁ። ከዛችሁ the name of the file ለፋይሉ ደግሞ ስም ትመርጡታላችሁ። ለምሳሌ ዶክ ዋን ነው የሚለው የዚህ ጋር አሁን ከርሰን ማንቀሳቀስበት አካባቢ ላይ አይታችሁ ከሆነ ዶክ ዋን ነው የሚለው። ዶክ ዋን ማለት it is by default ነው። ይህንን ዶክ ዋን የሚለውን ለምሳሌ እናንተ ደግሞ መርጣችሁ this is my first trial የመጀመሪያ ሙከራዬ ነው ብላችሁ ማይ ፈርስት ትራያል ብላችሁ ወይም ደስ ባላችሁ ስም ብቻ ለእናንተ በሚገባችሁ ስም አቀያየሩን ብቻ እንድታውቁት ነው ቀይራችሁ በምትፈልጉት ፎልደር ማስቀመጥ ትችላላችሁ ማለት ነው። ጀስት ሌትስ ሲ ይሄንን እኔ ዱሲስ ክሎዝ ደ ወርዱን ዝጉት። አዎ የከፈታችሁት ወርድ አርጋችሁታል፣ ጽፋችሁታል፣ ሴቭ አርጋችሁታል አይደለ? ፎልደሩን አውቃችሁታል አይደለ? ያስቀመጣችሁበትን አሁን ዶክሜንታችሁን ክሎዝ አድርጉ። ክሎዝ የምታደርጉት በስንት ወይ ነው ብያችኋል? በሁለት ወይ። አንደኛ ዊንዶ ኮንትሮልን ተጠቅማችሁ በኤክስ ምልክት ልታጠፉ ትችላላችሁ። በሜኑ ተጠቅማችሁ ደግሞ በኤግዚት ልታጠፉ ትችላላችሁ። በስንት መንገድ ነው የሚጠፋው? በሁለት መንገድ። መጀመሪያ ዊንዶ ኮንትሮል ተጠቅማችሁ በኤክስ ልታጠፉ ትችላላችሁ፣ ወይንም በዊንዶ የወርድ ሜኑን ተጠቅማችሁ ፋይል ሜኑን ተጠቅማችሁ በኤግዚት ልታጠፉ ትችላላችሁ ማለት ነው። ከዚያ በኋላ ሪኦፔን ልታደርግ የት ነው የምትሄዱት? እንደው ሪኦፔን ልታደርጉ በጣም ቀላል የሆነ መንገድ ልንገራችሁ። ቅድም ብያችኋል። ፎልደር ክሬት አድርጋችሁታል። ለምሳሌ ክሬት ያደረጋችሁት ፎልደር ማይ ቤዚክ ኮምፒውተር ስኪል ትሬኒንግ ፎልደር የሚል ነው። የኔ የመሰረታዊ ኮምፒውተር ስልጠና
ፋይል ማስቀመጫ ፎልደር የሚል ነው። ወደዛ ፋይል ትሄዳላችሁ። ወደዛ ስትሄዱ ቅድም ደግሞ ስም ስጡ ብያችኋለሁ አይደለ? ለዶክሜንቱ በተሰጠው ስም እንደገና ትሄዱና ያችን የሰጣችሁትን ስም አንዴ ትነካላችሁ። ይከፍትላችኋል። ዶክሜንቱን ይከፍትላችኋል፣ ዲስፕሌይ ያደርግላችኋል። ሁለተኛ ወይ ደግሞ ጀስት ስታርት በተን ላይ ሄዳችሁ ስታርት ነክታችሁ ወይም ዊንዶውን ነክታችሁ ማይክሮሶፍት ኦፊስ ወርድን ክፈቱ። ማይክሮሶፍት ኦፊስ ወርድ ስትከፍቱ ልክ እንደ ቅድሙ ባዶ ስክሪን ይከፍትላችኋል። ባዶ ስክሪን ከከፈተላችሁ በኋላ ደግሞ ቅድም ብያችኋለሁ ሜኑ የሚለው ማለት ነው። በአካል መለስም ሜኑ የሚለው ፋይልን ስትነኩት ሜኑ አለ። በዛ ሜኑ ውስጥ ኦፔን የሚል ነገር ነበር። ኦፔንን ስትነኩት ፋይላችሁን ዲስፕሌይ ያደርግላችኋል። የእናንተን የኮምፒውተራችሁን ፋይል ዲስፕሌይ ያደርግላችኋል። ያን የኮምፒውተራችሁን ፋይል ትፈልጉና ቅድም በሴቭ ያደረጋችሁትን ፎልደር እሱን ትነኩታላችሁ። በፎልደራችሁ ውስጥ ያለውን የእናንተን ሴቭ ያደረጋችሁትን ዶክሜንት ዋን ክሊክ ስታደርጉት it should display the name of the recently opened file ወይንም it should open the file that you saved on that folder ማለት ነው። በፎልደራችሁ ላይ የከፈታችሁትን ሴቭ ያደረጋችሁትን ያስቀመጣችሁን ያችን ዶክሜንት ዲስፕሌይ ያደርግላችኋል። ኦኬ this is already have the file document opened። እዚህ በቀጣይ ክላሳችን ደግሞ እንዴት ኒው ዶክሜንት ብላንክ ዶክሜንት ከነበረው ዶክሜንት ደግሞ ትታችሁ ሌላ አዲስ ዶክሜንት ክሬት ታደርጋላችሁ። እንዴት ደግሞ ፓራግራፎችን ትጽፉና እንዴት ኤዲት ታደርጋላችሁ፣ ፎንቶችን እንዴት ትቀያይራላችሁ፣ ሳይዝ እንዴት ትጨምራላችሁ፣ ስታይል እንዴት ትቀይራላችሁ የሚለውን ቪዲዮ በቀጣይ ይዤላችሁ እመጣለሁ። ለዩቲዩብ አዲስ ከሆናችሁ ሳብስክራይብ እንድታደርጉ እንደገና ደግሞ ቤተሰብ ከሆናችሁም ደግሞ ላይክ እንድታደርጉ እንደገናም ይሄ ቪዲዮ እንዲመጣላችሁ የደውል ምልክትን እየነካችሁ እናንተ ላይክ የምታደርጉት ኮሜንት የምታደርጉት ለሌሎች ሼር የምታደርጉት ለእኔ ትልቅ ውለታ ነውና ከኔ ጋር ስራችንም እንዲቀጥል ስልጠናውም እንዲቀጥል ጀስት እንድትተባበሩ በዩቲዩብ ቲምስ በፍቅር እጠይቃለሁ። ሰናይ ጊዜ